ትምርት አፋርዛ አልተማርክም በልጅነት ነው የመጣው እዚህ አዲስ አበባ የመጣው ማን ነው ያመጣ ዶክተሩ ለምን ይዞ መጣ ዶክተሩ ማለት ታመህ ሆስፒታል ገብተህ ነበር ነው ወይስ እናቴና አባቴ ሲሞቱስ ያዋለደህ ዶክተር በኃላፊነት ይዞ መጣ ወደዚህ ከዛ በኋላ የት ነው የምትኖረው እዚህ አባዬ ጋር የት አካባቢ ይታቢራ አባዬ ምንህ ናቸው ምን ያላህ ዝም ብለው ላላ ብለው ያሳድጉሃል ቋንቋ ችሎታው ቀደም ስናወጋ ነበርና ቻይንኛ እንዴት ቻልክ ከነው ከኑር ሐሰን ጋር አውርታችሁ አይደል እንደምችል ያወቀው እንዴት እንደቻለ ሳይሆን እሱ ሰንጋ ያንዲል ነበር ፈረንሳይኛ አረብኛ እንግሊዝኛ የለ እሱን አይደለም ማለት ቻይንኛ እንደምትችል እንዴት አወቅ ያው ኳስ እንጨት እዛ ሰፈር አመልካን ግቢ 4 አመት ነው 5 አመት ምናምን ነበር ከዛ ላይ ኳስ እንጨት ልክ ቻይናው መጣና ያሾፉበት ጆሴፍ ፓርክ ምናምን ሲነሱ እኔ ኒሃው አልኩት ከዛ ላይ ዞር አለና ማን ነው ሰላም ያለኝ አለ በአማርኛ ነው ያለው ማን ነው ሰላም ያለኝ አለ ከዛ ላይ ይሄ ነው ማለት ልጆች ከዛ ላይ መጣና ሊመታቸው መስሎት ይሄ ነው እኔም ጸጥኩ ነርሎ ማለት ከዛ ላይ መጣና ሆይንቺን ቻይና አለ ቻይናት ሲላልቃለ ይሄ አልኩት አልኩት ሆኛ ሸዋዬ የት ነው ቤት ካለ ሆለያ አልኩት እዚህ ጋር አልኩት እሺ ከዛ ላይ እናን እንዳለኝና በአማርኛ ሄደ ከዛ ቤት አማርኛ በደንብ ይችላል ነበር እሱ በደንብ ሲንተባተባ እየተንተባተባ ኦኬ ከዛ ላይ ቤት ሄድንና እዛ ቤት አናገራቸው ከዛ ላይ ከቁርአንም ሌላም ነገር ያውቃል ምናምን ተብሎ በጣም ይችላል በጣም ይችላል አቤት አንተ ቁርአን እንደምታውቅ ብቻ ነበር የሚያውቁት በቃ ቁርአን እንደማውቅና በስንት አመት ነው መሐመድ 4-5 አካባቢ ነው ከዛ ላይ አሊያንስ ኢትዮ ፈረንሳይ አሊያንስ ስኩል ነበር እኛ ሰፈር የሚታቢራ ከዛ ላይ እዛ ሄድንና እዛ አናገርኳቸው እዛም ስንሄድ አናገርኳት በፈረንሳይኛ ልጅ ከዛ ላይ ሌላም እኛ ጎረቤት አፋርኛ ሶማሊኛ ኢሲኛ ምችላል እነሱን ተረጋግጠ እንደምችል ከዛ በኋላ እነሱን አዋራህ ማለት ነው አዎ ረጋ ብለህ አውራ መሐመድ እዛው እንዲያዳምጥሽ እነሱን አዋራቸው ከዛ በኋላ አረብኛና እንግሊዝኛ አረብኛ ያባየ ልጅ ይችላል እንግሊዝኛ ደግሞ እዛው በቤት ነው ይችላል ኦኬ ከኑር ሐሰን ጋር ይሄንንና ሌሎች አስደናቂ ነገሮችን ተነጋግሯል ብዬ አስባለሁ የኑር ሐሰንን ነገር ፕሮግራም እንዳንጨርስበት እስቲ ከዛ ፕሮግራም በኋላ ተመልሰን ጠለቅ ያሉ ጥያቄዎችን እንጠይቀዋለን አብሮን ይቆያል ቆይታ ኑር ሐሰን ይቀጥላል አሁንም አብራችሁን ቆዩ ውድ የፕሮግራማችን ታዳሚዎች የዛሬው ዝግጅቴን እስኪ በጥያቄ ልጀምር ለመሆኑ ተመልካቾች አንድ ለየት ያለ እውነትን የመቀበል አቅማችሁ እንዴት ነው ለምሳሌ አንድ በ9 አመት እድሜ ክልል የሚገኝ ታዳጊ ያልተማረና የትምህርት ቤት ደጃፍን ያረገጠ ወደ 9 አይነት ቋንቋዎችን መናገር እንደሚችል እንዲሁም ቁርአን ሳይቀራ በቃሉ ብቻ ሐፍዟል ወይም መቅራት ይችላል ብንላችሁ በእርግጠኝነት መጀመሪያ እኛን እንደተሰማን አይነት ስሜት ሊሰማችሁ እንደሚችል እንገምታለን ነገሩ ግን ምሳሌ ሳይሆን እውነት ነው ታዳጊውንም በምስል ያሳየናችሁ ነው እንግዲህ ቀሪውን ከታዳጊው መሐመድ ጋር ባደረግነው ቆይታ ስለምታገኙት አብረን እንዝለቅ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبتي إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين روح صومالي انت؟ لا ما رحت صومالي ربي علمني ربي علمني أكما قرر دقنيسة صومالي قرآن كادي اللي وسيم أوي قرآنك تقريء آياتني لتونا أنا ليه؟ اندحي ما حدها وقرآنك تقريء آياتها انكي سورة كوكي فرنسي طيب فرنسي ايش تقول لما تتكلم يقول له صباح الخير بونجور بونجور Yeah. Anyway? No, it's my first time here. Here? Here. First time? First time.
It's like my friend showed me the place. He can't come with you? Yeah. See the second time. ሙሐመድን በአሁኑ ሰዓት ከዶክተሩ በአማና የተቀበሉት ወይዘሮ መኪያ የሙሐመድ ተሰጥኦ ተደብቆና ሌሎች የሚያስገርሙ እውነታዎችን እንድናይ የሚያደርግ አንድ ግለሰብ እንኳን እስካሁን አለመምጣቱና የመጡት ሰዎችም አላማቸውና ፍላጎታቸው ሙሐመድን ነገ የተሻለ ሰው አድርጎ ለመቅረጽ ተነሳሽነታቸው የወረደ እንደሆነ በቁጭት ያስረዳሉ። ሐፊዘል ቁርአን ነው ስሉ እስቲ አምጡልኝ አልኩኝ። ትንሽ ቀልቤ ላይ እዝነት አለች። ምን ታዲያ ምን ነው ቤተሰብ የለውም ወይ ስል ቤተሰብ የለውም እናትም አባትም የለውም። እናትህሳ አባትህሳ ስል ሞቱ አለ። ታዲያ በአገሬም ላይ ተወለድክበት አገሬም ላይ ማንም አያውቅም። አንድ ዶክተር አሳድጎኝ ነበር እና እሱ ውጭ ሄደ ልጆቹ ጋር ትቶኝ ልጆቹ ሁሉ እኔን ይደበድቡኝ ጀመረ። በዚህ ተማርሬ ወደ አዲስ አበባ መጣሁ አለ። እንግዲህ ሙሐመድ ተመጣህ እኔ ለቁርአኑ አክብሮትም ብዬ ለየቲምነትም ብዬ አለኝ ብዬ አይደለም አለኝ ብዬ አይደለም ናና ልጆቼ ጋር ብላ የተገኘው ናና ኢደር ደጅ አትደር ዱርዬ ትሆናለህ ብዬ አልኩት። ተዛ ወደ እናቴ ብሎ ስርቦም ሩጦ ይመጣል። ስቆሽሽም መጥቶ ይታጠባል። ልብሱንም እዚህ ይቀይራል። እስከ ዛሬ አለ ለአላህ ብለው እሱን ማስጠጋ ሰው በተገኘ እኔ ሰጣለሁ ይያልኩ ነው። ቋንቋዎችን በምን ወቅት ተብዬ ነበርና እኔ ቋንቋዎችን ያወቅኩት እሱ ጓደኛ ያፍደል ከሱ ጋር ሆነን በልጅነታችን 4 አመት ነው እንኳን ስንጨት እነሱ ቻይና ላይ ሲያላገጡበት ምናምን ሲሉት ከዛ እኔ ኒሃው ስለው ሰላም ማለት ነው ያው ተመለሰና ምን ለማለት ፈልጋ ነው ምናምን አለኝ በቻይንኛ። ከዛ እኔ ቻይንኛ ይችላል ባልኩት ከዛላ ቀና አፍደል ምናምን እነሱ ሰሙና ሄደው ለቤት ተናገሩ። ከዛላ እስኪ ከቁርአን ሌላም ቋንቋ ሊያውቅ ይችላል ተባለና እኛ ሰፈር አሊያንስ የፈረንሳይ ትምህርት ቤት አለ እዛ ሄድንና እዛ ፈረንሳይኛ እናገርኳቸው። ከዛላ ሁለት እንደሚችል ተናገረ። እንግሊዘኛ አስተብለው እንግሊዘኛም ተነጋገርኩ። ከዛ አፋርኛም ሶማሊኛም እንደምችል እዛውኛ ግቢ ውስጥ አሉ እነሱ ጋር ተነጋገርን። ከዛ ያው የአረብኛ ትችላለች አረብኛ እናገርች እንግሊዘኛ ሃን ትምህርት ተማራለች ሰው ትችላለች። ከዛላ 9 ቋንቋ እንደምችል ተናገረኝ። ሱዳንኛ ካልተቆጠረ ያው ሱዳንኛ ካልተቆጠረ 9 ካልተቆጠረ 8 ሻይ ኒሃው لخبص زوانيا سيسا خويا تشو عفاري على خنتي ساعه واتيا ويخي قران انجو على ساسي اخايا شو واتي اللي اوسيتا صوبا يا اخو شي يعني على يا اخي دكتور شي سوسي اللي تبغي سوجا خيا ني اوسيتا زي على ينتي يعني هو شايو يا شي قالوا يا ابا يخوني شاري ويا شا اللي اوتي جان ويا خا دي سي دبا قرانيا يا خوشي يوان نبي خليشا يا خدي شي مي خوشي جاي Je m'appelle Mohamed. C'est ce Berlin. Je suis à faire. Je suis à tomber système. Je suis à tiens. Kodi sasa Qur'ani. Alors c'est ça c'est sûr. Le Berlin c'est docteur. C'est ce rien c'est sûr. C'est un le Berlin dit le tout ça santé. C'est à l'écrit à savoir que les choses tombent. Et ayo c'est ça son système. Alors c'est stingue. Genre le Berlin dit le Berlin dit Dios خليها نبي لتبغلي شيء دوان جاي لتبغلي ديستو ديستوبوراتي ላስወ صح ميرسي ውድ ተመልካቾች መቼም በመሐመድ ተሰጥኦ እንደተደመማችሁ እርግጠኛ ነኝ። የመሐመድ ነገሮችን በቀላሉ የሚያዝና የመረዳት አቅም አስገራሚ ቢሆንም ጥሩና መጥፎውን በመለየት ደረጃ አጠገቡ ሰው እንዳልነበረ ግን ለመታዘብ ችያለሁ። ሰዎች በተሰጥኦ ተደምመው የሚሰጡት ገንዘብ ልጁን ወደ አልተፈለገ አቅጣጫ እንዲያስብ መንገድ ከፍቷል። ይህ ሁኔታ ለ9 ዓመቱ መሐመድ ትምህርት ቤት ደጃፍ ካለ መርገጡ ጋር ተደማምሮ ትልቅ ፈተና ሆኖበታል። መሐመድ ጓደኞቹ ብዙ ናቸው ከልጅ እስከ አዋቂ። ስሜ ኢብራሂም መካ ይባላል። መሐመድን ያገኘትን ያው አብዱል ፈታህ የሚባለው ጓደኛ አጠገብ ያለ እሱ ነው ስለሱ ልጅ ያወራልኝ ማለት ነው። እዛ እንደዚህ አይነት መሐመድ ይባል ልጅ አለ ብዙ አይነት ቋንቋዎችን ያወራል እና ያለፈውንም ታሪክ ምናምን ሲነግረኝ በጣም ገርሞኝ ተመስጬ ነው የልጅ መታወቅ ፈልጋለሁ ብዬ በቃ በግድ ወጥኩጪው አጋጣሚ ሄድን እና ያላ ነገር ሆኖ አገኘነው ተሳካለን እና ሌላ ጊዜ በተሻለ አብረን ሆነን እንድንጫወት ምናምን ነገር
በደንብ ተዋቀን ተለያየን። ባክግራውንዱ ደግሞ ሲወለድ እንደሚባለው ከሆነ ሲወጣ ቁርአን እየቀራ ነው የወጣው የሚለው ነገር በጣም በቃ ሱብሃንአላህ በጣም ያስገረመኝ ነገር ነው። ቁርአን እየቀራ እና እናቱና አባቱ ደንግጠው እንደሞቱ እና 9 ቋንቋ እንደሚችል እና ታዲያ ቁርአኑን ገልጾ እንደማይቀራ ነገረኝ። ማለት ነው አንድ ሰሞን ሰው ጋር ገባና አስገባውትና ሄድኩኝ ነው ወደ ቤቴ። ከዛ እስከ 6 ሰዓት ቀረው አለ። ከዛ ቀርቶ አጨበጨብኩትና ወቀተኝ። ያለ ማንበብ አዝም በቃል ከፍቶ አያነብም። መስዋዕት ሊገዙመትና ጁሲ ምናምን ይባል ጃለ ይሰፋል እና ከሱ ጋር አገናኝ ከዛ እና እንደስ ቻይና መጥተል ተናገራለህ ካሉኝ እና ዛሬ ፈተና ቀን ምናምን አሉኝና ወሰዱኝ። መጀመሪያ ላይ ፈርቼ ነበር። አልችል ይሁን ምናምን ብዬ ፈራሁ። መጀመሪያ እኔ ሌላ ይሁን ምሽ ነው ከዛ ልክ ስገናኝ እኔ የምችለው ያው አልኳት ሰላም አልኳት። ሰላም አለች። ስምህ ማን ነው አለች። መሐመድ አልኳት። ያንቺ ስምስ አልኳት። ልጅ አለች። ከዛ ከየት ነው የመጣሽው አልኳት። እኔ ከቡንጂ ከሚባል ሀገር ነው የመጣሁት። አንተ ስትለው እዚህ ነኝ አልኳት። ከዛ በኋላ ምን ፈልገሽ ነው አልኳት። ተቆራጭ መስጠት ፈልጌ ነው አለች። ከዛ በኋላ ተቆራጭ መስጠት ፈልጌ ነው አልኳቸው። ከዛ በኋላ ሰጠት ምናምን ከዛ በኋላ ተነጋገርን። ከዛ ሄደች ማለት በሸኛ ስም ማን ነው ማለት ሸዋለን ጃዬ ማለት ነው። ኒሃው ማለት ያው ሰላም ማለት ነው። ኩሊሳን ሷሂ አለችኝ። ተቆራጭ መስጠት ፈልጌ ነው አለች። ከዛ ተቆራጭ መስጠት ብዬ በማንኛ ነገርኳቸው። ልጅ በቁዲሲ እርግጠኛ ነህ አለች። ኸያ አልኳት። አዎ እርግጠኛ ነኝ አልኳት። ከዛ ላ ሰጧት። ከዛ ልጅዋሻ አለችኝ። አመሰግናለሁ አለች። አባዬ ደስ ይላል ወዳችሁ እንደ ህይወቴ ነው ማለት አባዬ ያው ቃልክ እንደናቴ ነው ማለት። በመጨረሻ ዝግጅታችንን መቋጫ ያደረኩት በመሐመድ ጉዳይ ላይ የሚሰማቸውን ሊገልጹልን የፈቀዱ ባለሙያዎች ለሚሰጡን ምላሽ በራችን ክፍት መሆኑን እየገለጽኩ ነው። ብዙ ጊዜ ዝግጅቴን መቋጫው ባነሳው ርዕሰ ጉዳይ ሐሳባችሁን የሰጣችሁኝን እንግዶች በማመስገን ነበር። ዛሬ ግን እናንተን ተመልካቾቻችንን ጭምር ፕሮግራማችንን ወዳችሁትና አክብራችሁ ስለምትከታተሉልን እናመሰግናለን እያልኩ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዝም ብለው አህለል ኸይር ናቸው እንዲሁ ዝም ብለው ነው። እንዴት ነበር ወላጆች ያረፉት? ሲወለድ እየቀራህ ተወልዶ በድንጋጤ ትንታ። አንተ ስትወለድ ቁርአን እየቀራህ ነበር? ምን እየቀራህ እንደተወለድክ ነግረውካል? እኔ አልሰማሁም። ብቻ ቁርአን መሆኑን ብቻ ነው የምታውቀው? ስትወለድ ቁርአን እየቀራህ ነው የተወለድከው? ከመሀል አካባቢ ነው ወደ በራታ እንትን ለነገሩ ቀደም ሲል ቆይታ ፕሮግራም ላይ ይሄው ነገር ተላልፏል። ወደ በራአቱ አካባቢ ነው ተባለ ወደ ሀዲስ ነው። ይሄንን የሚያውቁ ሰዎች አሉ። ይሄንን የሚያውቁ ሰዎች